እንኳን ወደ ትዳር አገናኝ ኤጀንት ቤቲ ጋር መጣችሁ። የኔ ተወዳጆች ዛሬ ደግሞ የምነግራችሁ የሴቶቻችን መስፈርት ነው። ትክክለኛ ትዳር ፈላጊዎች እና ትክክለኛ ለትዳር ዝግጁ ሆናችሁ እንግዲህ እህቶቻችን ትዳር ፈላጊ እህቶቻችን ከነገሩኝ መስፈርት የምታሟሉ ካላችሁ አሟላለሁ ብላችሁ በኮመንት ውስጥ ታስቀምጡልኛላችሁ። በቴሌግራም ቻናሌ ላይ የማገናኛችሁ ይሆናል። እና ቤቲ ትባላለች። የኦርቶዶክስ ሃይማኖት ተከታይ ናት። እድሜዋ 25 ነው። ቁመቷ ሜትር ከ50 ክብደቷ 50። ስራ የላትም። ጸይም ናት። አንድ ልጅ አላት። ለትዳር የምትፈለገው ከ30 በላይ የሆንክ ቁመትህ ከሜትር ከ80 እስከ ሜትር ከ70 ከለርክ ክብደትህ ችግር የለውም። ስራ ያለክ ማስተዳደር የምችል ከለርክ ችግር የለውም። አንድ ልጅ ቢኖርህ ትቀበልሃለች። ከአውሮፓ ወይም ከአሜሪካን ነዋሪ ከሆንክ እሷ ኢትዮጵያ ነው የምትኖረው። ይህን መስፈርት የምታሟላ ካለክ ቤቲ ለትዳር ትፈልግሃለች ማለት ነው። ኮሜንት ሴክሽን ላይ እኔ ሆናታለሁ ብለህ ስትለኝ ወደ ቴሌግራም እጋብዝሃለሁ ማለት ነው። ይህን መስፈርት የምታሟሉ አለሁ በሉኝ። ቀጣይ ደግሞ ዮርዲ ትባላለች። ከሳውዲ ነው። የኦርቶዶክስ ሃይማኖት ተከታይ ናት። እድሜዋ 23 ነው። ቁመቷ ሜትር ከ65 ክብደቷ 50 ስራ አላት። ልጅ የላትም። ከለሯ ቀይዳማ ነው። ለትዳር የምትፈለገው ወንድ የኦርቶዶክስ ሃይማኖት ተከታይ እድሜክ ከ25 እስከ 35 ቁመትህ ሜትር ከ75 ክብደትህ 75 ስራ ያለክ ልጅ የሌለክ ከለርክ ችግር የለውም ብላለች። ይህንን መስፈርት የምታሟላ ካለክ አለሁ በላይ በኮሜንት ሴክሽን ላይ ቤቱን ሰብስክራይብ ላይክ ማድረግ እንዳትረሱ፣ ሼር እያደረጋችሁ በየጊዜው የሚመጡትን መስፈርቶች ለእናንተ በተራ በተራ በቁጥር የማቀርብላችሁ ይሆናል። የኔ ተወዳጆች እንግዲህ ይሄ የዩቱብ ቻናሌ ነው። በዩቱብ ቻናሌ ሁልጊዜ ለእናንተ የማነብላችሁ ይሆናል። ሶስተኛ ደግሞ ሜሮን ከአዳማ ናት። የኦርቶዶክስ ሃይማኖት ተከታይ ናት። እድሜዋ 24 ነው። መካከለኛ የሰውነት አቋም ሲኖራት ክብደቷ 60 ነው። ልጅ ስራ የላትም። አንድ ልጅ አላት። ከለሯ ጸይም ነው። ለትዳር የምትፈለገው የኦርቶዶክስ ሃይማኖት ተከታይ እድሜክ ከ30 እስከ 35 ቁመትህ መካከለኛ ክብደትህም መካከለኛ ስራ ያለክ ማስተዳደር የምችል ልጅ ቢኖርህ እቀበላለሁ ብላለች። ከለርህ ጸይም ከአዳማ ውጭ ነዋሪ ከሆንክ ትቀበልሃለች ማለት ነው። የኔ ተወዳጆች እንግዲህ ከሀገር ውስጥ እንቀጥላለን። ግን አሁን ደግሞ እስቲ ወንዶችም ቅር እንዳይላቸው ትዳር ፈላጊ ወንዶችም ስላሉን የእነሱን እናንብላችሁ ማለት ነው። እና ቤቱን ሰብስክራይብ ማድረግ እንዳትረሱ። ካሳ ከዩኤስኤ አሜሪካን ማለት ነው። ኦርቶዶክስ ሃይማኖት ተከታይ ነው። እድሜው 37 ነው። ቁመቱ ሜትር ከ72 ክብደቱ 90 ስራ አለው። ልጅ የለውም። ከለሩ ቀይዳማ ነው። ለትዳር የምትፈለጊው ሴት የኦርቶዶክስ ሃይማኖት ተከታይ እድሜሽ ከ23 እስከ 32 ክብደትሽ መካከለኛ ቁመትሽ መካከለኛ ይቅርታ ክብደትሽ ከ50 በላይ መሆን አለበት። ስራ ባይኖርሽም ትምህርት ግራጁዌት ያደረግሽ መሆን አለብሽ። ልጅ አልቀበልም ብሏል። ከለርሽ ቀይ። ነዋሪነትሽ ዩኤስኤ የሆንሽ የትኛውም ስቴት ላይ ነዋሪ ከሆንሽ ይቀበልሻል ማለት ነው ካሳ። ስለዚህ ይህን መስፈርት የምታሟይ እህት ካለሽ አለሁ በይኝ። ኮመንት ላይ ቀጥታ ወደ ቴሌግራሜ ወስጄሽ ሁለታችሁን የማገናኛችሁ ይሆናል ማለት ነው። እንቀጥላለን ጋይስ። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ አደራ እላለሁ። ሰብስክራይብ አድርጉ። አክሊሉ ከኔዘርላንድ የኦርቶዶክስ ሃይማኖት ተከታይ ነው። እድሜው 34 ነው። ቁመቱ ሜትር ከ84 ክብደቱ 76 ስራ አለው። ልጅ የለውም። ከለሩ ጸይም ነው። ለትዳር የምትፈለጊው ሴት የኦርቶዶክስ ሃይማኖት ተከታይ እድሜሽ ከ24 እስከ 33 ቁመትሽ ችግር የለውም ብሏል። ክብደትሽ መካከለኛ ስራ ችግር የለውም። ልጅም ችግር የለውም። ክብደትሽም ችግር የለውም ብሏል።
ይህን መስፈርት የምታሟይ ከኔዘርላንድ ካለሽ አለ በይን ማለት ነው። እና ሁላችሁም እንግዲህ አሁንም ድጋሚ በየሰከንዱ አስታውሳችኋለሁኝ ሰብስክራይብ ቤቱን አድርጉ፣ ላይክ ሼር በማድረግ ተከታተሉን። የደውል ምልክቷን በመጫን ሁልጊዜ የምለቅላችሁ ቪዲዮዎች ቶሎ እንዲደርሷችሁ ማድረግ ትችላላችሁ። ከዚህ በኋላ መስፈርቶችን በቲክቶክ ላይቭ ላይ ሲገባ መጣችሁ መከታተል ትችላላችሁ። ያመለጣችሁ ደግሞ ካለ ዩቱብ ላይ እምጭነው ይሆናል እና ዩቱብ ላይ መጣችሁ እያያችሁ በቴሌግራም ኮንታክት ልታደርጉ ትችላላችሁ። ሊንኩን ሁላችሁም ጋር አስቀምጥላችኋለሁ፣ በሊንኩን አስቀምጥላችኋለሁ። ሁላችሁንም እንግዲህ ከዚህ በኋላ መስፈርት አመለጠኝ ማለት አይኖርም፣ በዩቱብ ቻናል ታገኛላችሁ። እና አንዳንድ ስለ ትዳር አገናኛለሁ ስል ያልገባችሁ ወይም ያልተረዳችሁ ሰዎች አላችሁ። ምን ማለት እንደሆነ በቀጣዩ ቪዲዮዬ ይዤ የምመጣ ይሆናል። ተከታተሉኝ ማለት ነው። እና ቲክቶክ ላይም ላይቭ አለሁኝ፣ እንዲሁም ወደፊት በዩቱብም ላይቭ በመግባት ቲክቶክ ለማትጠቀሙ ሰዎች ተደራሽ እንዲሆንላችሁ በዩቱብም ሰፋ አርጌው እመጣለሁኝ በቅርቡ ጊዜ። እናንተ ግን ሰብስክራይብ ማድረግ እንዳትረሱ እላለሁኝ። አመሰግናለሁ።